የሰው ልጅ አንድ ከሆነ ሁሉን ነገር ማድረግ ይችላል። ሁላችሁንም እጅግ አድርጌ አመሰግናለሁ። ሰላም ለእናንተ ይሁን ወንድሞቼ፣ እንዴት ናችሁ? አደራ ይሄንን ቪዲዮ እስከ መጨረሻው ድረስ ስሙ። አይ ነው ብዙ ተቀባይነት ላይኖረኝ ይችላል በአሁን ባለው ጊዜ፣ በጣም ዘመኑ ያስፈራል። ግን ትንሽ ጆሮ ታይማችሁን ጊዜያችሁን ስጡኝ እባካችሁ። እና ይሄንን እንግዲህ ጽሁፍ ሳዘጋጅላችሁ ወንድሞች አደራ ምላችሁ ነገር ምንድነው፣ ለማንም ጥላቻ የለኝም። ጥላቻን ተመስርቼ አይደለም ይሄን ያዘጋጀሁት፣ እውነቱን እንድታውቁና እንድትነቁ ጭምር ነው ወንድሞች። የግል ጥላቻ ካለብኝ እኔ የክርስቶስ አይደለሁም ወይንም ክርስቲያን አይደለሁም ማለት ነው። መሰረዝ አለብኝ ከክርስቶስ ልጅነት። ስለዚህ እኔ ጋር ምንም ጥላቻ የለም፣ ሁሌ ፍቅር ነው። በሮንግ ሳይድ የሄዱትም ሰዎች ማለት ነው ቢመለሱ መልካም ምኞቴ ነው። ወደ ዋና ጉዳይ እንግዲህ ስገባ ወንድሞቼ፣ በቅርቡ እንግዲህ ከ2 እስከ 3 ቀን በፊት ጀምሮ በማህበራዊ ሚዲያ በተለይም በቲክቶክ ላይ የተለያዩ የፌሚኒስት እና የሴቶች መብት ተሟጋቾች ቡድን ማለት ነው አዲስ ዘመቻ ሲያካሂዱ ተመልክተናል። እንግዲህ ይሄ ዘመቻ ደግሞ ምንድነው፣ ጠቅላይ ሚኒስትር አብይ አህመድ እንግዲህ ሃሽታግ በማድረግ ለሴቶች መብት ፌሚኒዝም ሙቭመንት አቴንሽን እንዲሰጡና በቃን መሞት በቃን የሚለው ነው። ባይ ዘ ዌይ ማንም ሴት ህጻናት እንዲጎዳ አንፈልግም። እኔም ሴት ነኝ። ችግራችን ከዚህ ከፌሚኒዝም አይዲዮሎጂ ጋር ነው። ኦኬ እንግዲህ እነዚህ እህቶች ማለት ነው በየሶሻል ሚዲያው እየገቡ ፒክቸር እየለጠፉ እንግዲህ ህዝቡን ለመቀስቀስ ሞክረዋል። የሴት ልጅ ጥቃትን እንግዲህ ማስቆም ትክክለኛ ነገር ሆኖ ሳለ ግን እነዚህ ቡድኖች ማለት ነው ጠቅላይ ሚኒስትሩን እንደሚቃወሙ ወይንም ድምጽ እንደማያሰሙ አድርገው ቢያቀርቡም ማለት ነው እውነታው ግን አብይ አህመድ ወደ ስልጣን ከመጡበት የመጀመሪያ ቀን ጀምሮ የፌሚኒዝምና የግሎባሊስቶቹ ዋና ደጋፊ ናቸው። ይህ ተራ የሀገር ውስጥ ፖሊሲ ሳይሆን ከተባበሩ መንግስታት ጋር አጀንዳ 2030 ላይ በዩኤን አጀንዳ ማለት ነው አጀንዳ 2030 ብዬ በጣም ብዙ ቪዲዮችን ከዚህ በፊት ሰርቻለሁ እና የአዲሱ የዓለምን ስርዓት ኒው ወርልድ ኦርደር ጋር የተያያዘ ግዙፍ ሴራ ነው። ዛሬ ማስረጃዎችን በዝርዝር አቀርብላችኋለሁ። እንግዲህ ተቀበላችሁም አልተቀበላችሁም ማለት ነው። እንግዲህ ፕራይም ሚኒስትር አብይ አህመድ ወደ ስልጣን በያዙበት ማግስት ማለት ነው ያደረጓቸው ውሳኔዎችን መመልከት እንችላለን። ለምሳሌ የ50% የካቢኔ ስብጥር ማለት ነው በ2018 ላይ አብይ አህመድ የካቢኔ አባላቸውን ግማሽ በግማሽ 50% ሴቶች በማድረግ በዓለም አቀፍ ደረጃ ትልቅ አድናቆትን አግኝተዋል። ለምሳሌ የሀገሪቱን ዋና ዋና የደህንነትና የፖለቲካ መዋቅሮች የመከላከያ ሚኒስትር ኢንጂነር አይሻ መሐመድ፣ እንደገና ደግሞ የሰላም ሚኒስትር ወይዘሮ ሙፈሪያት ካሚል፣ እነዚህን ሁሉ ሴቶች ሹመው ነበር። የነበሩትን እንግዲህ የወንዶች ባለስልጣናት በሴቶች መተካት ማለት ነው። ይሄ አጀንዳ ስላለው ነው፣ ዝም ብሎ ሴት ልጅ ከፍላ ማድረግ እንዳይመስላችሁ። ሌላው ደግሞ የመጀመሪያዋ ሴት ፕሬዚዳንትና የጠቅላይ ሚኒስትር ፍርድ ቤት ፕሬዚዳንት ማለት ነው። እንግዲህ እያስተዋላችሁ ወንድሞች፣ ጠቅላይ ሚኒስትር አብይ አህመድ ፌሚኒዝምን በደንብ አድርገው ሰፖርት ያደርጋሉ። ይሄ እንግዲህ ሴቶች እንዴት ነው ስልጣና ይዙ እያልኳቸው አይደለም፣ ግን የግሎባሊስቶቹ አጀንዳ ሌላ ነው ወንድሞች። ይሄ ሴት ልጅ አትማር፣ ሴት ልጅ አትለወጥ፣ ሴት ልጅ አትደግ ምናምን ሳይሆን ነገሩ ወዲህ ነው። አጀንዳ 2030ን ብዙ ሰው ገብቶ ቢመረምር ደስ ይለኝ ነበር፣ ግን ሰው ከመመርመር ይልቅ እንግዲህ በመንጋ የሚነዳ ትውልድ ስለሆነ ምን ማድረግ ይቻላል? እያየን በብዙ አቅጣጫ ሀገራችንን ሉዝ እያደረግን ነው። ሀገራችንን ጀኔሬሽንን እያጣን ነው። እንግዲህ ጠቅላይ ሚኒስትሩ የአጀንዳ 2030 ይሄ አዲሱ የፌሚኒዝም ሙቭመንትን በደንብ እንደሚደግፉ የምታውቁት 50% ሴቶችን በስልጣን ላይ ማስቀመጣቸው ነው። የመጀመሪያው ሴት ፕሬዚዳንት ሳህለ ወርቅ ዘውዴ የሀገሪቱ ፕሬዚዳንት አድርገው ሾመዋል። ወይዘሮ መዓዛ አሸናፊን ደግሞ የጠቅላይ ሚኒስትር ፍርድ ቤት ፕሬዚዳንት አድርገው ሾመዋል ማለት ነው። ይህ ሁሉ አጀንዳውን እያስፈጸሙ ነበረ ማለት ነው። እንግዲህ የዓለም አቀፍ ሚዲያዎችን አድናቆትንም አግኝተዋል። ለምሳሌ እንደ ሲኤንኤን፣ ቢቢሲ፣ ሌሎችም ያሉ የምዕራባውያን ግዙፍ ሚዲያዎችን አብይ አህመድ የፌሚኒስት አምባሳደርና የአፍሪካ ወደ አዲስ የጾታ እኩልነት ዘመን ያሸጋገረ መሪ ብለው አውድሰውት ነበር። ከዛም አልፈው ደግሞ ሸልመውትም ነበር። ስለዚህ አብይ አህመድ የሴቶችን እንደዚህ አይልም፣ አይሰማም፣ ድምጽ እናሰማ ሄደን እንትን እንበል ምናምን እሷ አልችንችን እንግዲህ ለማያውቅ ማለት ነው። ይሄን ባለማወቅ የምትጓዙ ማለት ነው የውስጠኛችሁን ብርሃን እግዚአብሔር ያብራላችሁ። ወደ አጀንዳ 2030 ስመልሳችሁ እንግዲህ በ2015 ዓ.ም እንግዲህ የተባበሩ መንግስታት ያጸደቁት ነገር አለ። ከዛ መካከል እንግዲህ አንደኛው ጀንደር ኢኳሊቲ ኤንድ ኢምፓወርመንት ኦል ውመንስ ኤንድ ገርልስ የሚል መፈክር ያለው ነው። ይሄንን ገብታችሁ ማየት ይችላላችሁ። አጀንዳ 2030 ብላችሁ ያለውን ነገር እናንተ ሪሰርች ስሩበት። እንግዲህ አጀንዳ 2030 የዓለምን ህዝብ ቁጥር ለመቀነስ፣ ባህላዊ ቤተሰብን ለማፍረስና ሀገራትን በአንድ አይነት የማህበር ገጽታ ስር ለማስተዳደር የተዘጋጀ ስትራቴጂ ነው። አብይ አህመድ እንግዲህ የዚህ አጀንዳ ዋና አስፈጻሚ በመሆን የዓለም አቀፍ ድርጅቶችን የገንዘብ የፖለቲካ ድጋፍ ለማግኘት የፌሚኒዝም ፖሊሲዎችን በስፋት ተቀብለዋል። ሌላው ደግሞ የዓለም ኢኮኖሚ ፎረም ወይም ወርልድ ኢኮኖሚ ፎረም እና የተባበሩ መንግስታት
የሚያወጣቸውን የጾታ እኩልነት መስፈርቶች በሙሉ በኢትዮጵያ ውስጥ እንዲተገበሩ አድርገዋል። ይሄ በስነ ስርዓት የተፈራረሙት ነው እህት ወንድሞች። እና የነዚህ የግሎባሊስቶቹና የፌሚኒዝም ማለት ነው የመጨረሻ ግብ ምንድን ነው ብላችሁ ልትጠይቁ ትችላላችሁ። በእርግጥ የሴት ልጅን ጥቃት እውነት ተቆርቆረው ነው ወይስ ዋና አጀንዳው የባህላዊ ቤተሰብ መዋቅርን ማፍረስ? ባህላዊ ምንድን ነው? በኢትዮጵያ ባህልና ሃይማኖት ውስጥ አባት እናት ያላቸው የራሳቸው የተከበረ ቦታ አለ፣ በመጽሐፍ ቅዱሳችንም የተጻፈልን። ፌሚኒዝም ግን ወንድንና ሴትን እንደ ጠላት እንደ ተፎካካሪ በማቅረብ ማለት ነው በቤተሰብ መፍረስና የፍቺ ቁጥር እንዲጨምር ያደርጋል። እውነታው ይሄ ነው። በዚህ አጋጣሚ ወንድሞች ማለት ነው እንደው በተለይኛ ሀገር ወንዶች በጣም ትልቁ ችግር ማለት ነው እዚህ አጋጣሚ ላይ ልንገራችሁ፣ ሚስቶቻችሁን ተንከባከቡ፣ አክብሩ። ምክንያቱም ሚስቶቻችሁን በቀላል ነገር ልታጡ ትችላላችሁ። ቤት ውስጥ ያለውን ነገር ስሩ ማለት ነው። ምክንያቱም በሆነች ትንሽ እየቀዳዳ ነው ነገሮች አጀንዳዎች የሚገቡት ማለት ነው። ሌላው እንግዲህ የህዝብ ቁጥርን መቀነስ ነው፣ የዲፖፑሌሽን አጀንዳ ማለት ነው። እንግዲህ ሴቶች በቤተሰብና ልጅ በመውለድ ይልቅ በግሎባሊስቶች አጀንዳ ላይ ብቻ እንዲያተኩሩ በማድረግ የትውልድ ቁጥር በመቀነስ የአጀንዳ 2030 ዋነኛው ሚስጥር ነው የዲፖፑሌሽን አጀንዳ። ሌላው እንግዲህ እንደዚህ በየማህበራዊ ሚዲያ ላይ ማለት ነው ህዝቡን ማንጫጫት ማለት ነው። አሁን የምናየው የቲክቶክ ሃሽታግ ዘመቻ ህዝቡ ጠቅላይ ሚኒስትሩ ፌሚኒዝምን አይደግፍም እናስገድደው ሃሽታግ እናድርግለት ብሎ እንዲያስብና ህዝቡን ደግሞ ሌላ ዓለም ውስጥ በመክተት እውነታውን ግን መንግስት ቀድሞውኑ የዚህ አጀንዳ ዋና አካል ነው እንግዲህ የህዝብ ጫና በዛብን ስለዚህ ፈቅደናል ብለው የዚህን አጀንዳ በስልታዊ ዘዴ ማስገባት ማለት ነው። እና እህት ወንድሞች ሀሳቤን ለመጠቅለል ያህል ማለት ነው የሴት ልጅ ጥቃት አዎ መቆም አለበት። ማንም እኔም ሴት ነኝ አይደል እንዴ? ልጆች በተለያዩ ጊዜ የተለያዩ ጥቃት ይደርሳል። ይሄ ሀገራችን ላይ የተለመደ ነው፣ ዓለም ላይ የምናየው ነገር ነው። ይሄ በትክክል መቆም አለበት። ግን በዚህ ስር ይሄ በሴቶች ስር የሚገባ ሌላ አጀንዳ ስላለ እና የተለያዩ ሰነዶችን በማየት በማገላበጥ ዓለም ወዴት እየሄደች ነው የሚለውን ነገር በስፋት እንድታዩ ለማሳሰብ ነው። አሁን ድምጽ እንደሌለኝ አውቃለሁ፣ ግን አንድ ሁለት ሰው ካገኘው በሚል ነው። መልካም ጊዜ። ቻናሌ ቤተሰቦች ተከታታይ ሁላችሁንም እጅግ አድርጌ አመሰግናለሁ። ሁሉም አንድ ነው። የሰው ልጅ አንድ ከሆነ ሁሉን ነገር ማድረግ ይችላል።